እንደያቅሙ ለሚወስደው ጥሩ ነው። አቅም ላለው ሰው ትልልቆችም አሉ ትንንሾችም አሉ። ግን ትንሽ ውድ ነው በሬ ዛሬ ከባለፈው በዓል ጋር ስናነጻጽረው የአሁኑ ገበያ ትንሽ ወደድ ብሏል። የምን ያህል ልዩነት አለ? ቢያንስ 20 ሺህ 30 ሺህ ብር ልዩነት አለው። እዚህ ጋር አሁን የምናያቸው ከብቱ በጣም ገብቷል። ከብት አለ ግን ሻጩ አልለቀቀም፣ ነጋዴው አይለቀቀም። ውድ ነው በአጠቃላይ ብቻ ከሰው አቅም ጋር የሚሄድ አይደለም። ይሄንን አሁን ምን ያህል አሉ? ይሄ አሁን 130 ነው የሚሉት። 130 ባለፈው ፋቢል ከ100 በላይ የለም ማለት። አዎ እኛም መተን ነበር 100 ነበር ስንሰማ የነበረው። ስለዚህ 130 ነው እያለ ያለ እነዚህ 130 120 ነው የሚሉት። አስቸጋሪ ነው። ሌላስ ያንን ጠይቃችሁ ነው? የወዲያኛው 108 110 ነው የሚሉት። 108 110 ምናልባት እዚህ ጋር ከጠየቃችሁት ዝቅተኛ የተባላችሁት በሬ የትኛው? እንግዲህ ዝቅተኛ የተባለው በሬ ተመሰለህ ያ እዛ ጋር ያለ 75 ሺህ ብር የተባለ 75 ይሄኛው ኦኬ ትንሽ ነች። ትንሽ ነው በጣም ትንሽ ነው። እና አሁን እኛ አቅማችን ስላልፈቀደ ተመልሰን ልንገባ ሁሉ እያሰብን ነው። ግን ያው እንግዲህ ይቀጥላል። ከብቱ በጣም ስለገባ ምናልባት ይለቃሉ የሚል ሀሳብ አለ። አይ በዚህ ሁኔታ የሚለቁ ነገር አይመስልም ሲታየው። ያው በወድ ነው ያመጣ ነው ይላሉ እነሱ። ያ ነጋዴዎቹን ጠይቀናቸው ነበር። እንደውም ዋጋው ጥሩ ነው ገዢ የለም እያሉ ነው። አይ እነሱ ማዳሪያ ምን ይላሉ ድሮስ። ነጋዴ እኮ ምንም አይልም። ይሆነው እኮ መልሱ ጥሩ ነው። ብዙ ጊዜ ጥሩ ነው ነጋዴ የሚለው ያው እንግዲህ እንጂ ገዢ ነው የሚያውቀው ገብቷል እንጂ ሻጭ እኮ ሁልጊዜ ውድ ብትሸጥለት ከዚያም በላይ ቢወጣላቸው ጥሩ ደስ ይላቸዋል። መልካም በዓል ብለናል። እሺ ለሁላችንም ያው መልካሙን ያውጣለን። አሜን አሜን። እናመሰግናለን። እግዚአብሔር ያክብርልን። እሺ አብሮ አደረሰን። እንግዲህ በዓሉን ምክንያት በማድረግ ያለውን የገበያ ሁኔታ እያጠናን ነውና በየአመቱ የምናደርገውም ነው። እናንተ ደግሞ በሬ ገዝታችሁን ያየ ነው። ይህ በሬ እንዴት ነው? በምን ያህል ብር ገዛችሁት? የገዛ ነው 120 ሺህ ብር ነው። 120 ሺህ ብር የሆነ ጥሩ በሬ ይመስላል። ከገበያው አንደኛ ነው። ኦኬ በምን ያህል ብር ገዛችሁት? በ120 ሺህ በ120 ሺህ። ምናልባት እዚህ ሰፈር ላይ ከዚህ ውጪ የጠየቃችሁት በሬ አለ? የጠየቅነው በሬ አለ። ይሄኛው 120 ሺህ ብር ነው። እሺ ከዚህና ከዚህ የቱ ይበልጣል? እኛ ይሄ ይበልጣል ብለን የወሰድነው። በምንድን ነው የመረጣችሁት? ስጋው ጮማ ነው፣ ሙሉ ነው ከብቱ። በዚህ እንትን ነው የመረጥነው። እኔ በሆነ አሁን ያው እውቀቱ ስለሌለኝ ገዘፍ ያለብኝ ይሄ ነው። ግዙፍ ነው ግን እኛ ትንሽ ነው። ብዙ ልዩነት የላቸው። የመረጥነው እኛ በዚህ ነው። ኦኬ ሲያዩት ምናልባት ያለው ስጋውን ታውቁታላችሁ? በስጋው ስጋ ብዛቱ ይሄ ጥራቱም ይሄ ይሻላል። ኦኬ በዚህ ነው እኛ የመረጥነው። በጣም ጥሩ። ይሄስ ቀንዳሙ ከኋላ ያለውን አልጠይቃችሁ? ቀንዳሙም ጠይቀን ነበር። እሱ 130 አለን። ግን ይሄ ኮርማ ነው፣ ያ በሬ ነው። ልዩነቱ ኮርማ በሬ ምንድን ነው ልዩነቱ? እየተቀጠቀጠና ያልተቀጠቀጠ ነው። ኦኬ ያኛው ተቀጥቅጧል። መቀጥቀጡ ችግር አለ? ችግር እንደውም የተሻለ ነው። ኩልሽ ይሄ የተኮላሸ በሬ ማለት እኮ ነው። ኦኬ ስለዚህ ስጋቸው ጥሩ ነው። ስጋው ቆንጆ ነው። አንደኛ በዚህ በጣም ጥሩ። ሌላ ሲጠይቃችሁት አለ እዚህ ሰፈር? ሌላ የጠየቅነው ወደዛ አካባቢ ነው የጠየቅነው። ዝቅተኛ ስንት ተባላችሁ ከገባችሁ ጀምሮ? 115 አለ። ያው እሱማ ከዛ በታችም አለ። እኛ ትንንሽ አልጠየቅንም። ትልቅ በሬ ነው የጠየቅነው። ኦኬ ትልቅ ቅርጫ ነው ማለት ነው። ትልቅ ቅርጫ ነው። በጣም ደስ ይላል። እንኳን አደረሳችሁ። እንኳን አደረሰን። መልካም በዓል ለሁላችንም። እናመሰግናለን። ምናልባት ማስተላለፍ የምትፈልጉት መልእክት ካለ? የምናስተላልፈው ነገር ለኢትዮጵያ ሕዝብ እንኳን በሰላም በጤና በፍቅር አደረሳችሁ። ለሁሉ ለክርስቲያን እምነት ተከታዮች መልካም በዓል ይሁንላችሁ ብለን